ወእሙ ለእግዚእነ ሰአሊ በእንቲአነ ከመ ይመረነ ወይስሃለነ ያስተሪ ሂሩቱ በላዕሌነ ሠርዐ ለነ ሰንበተ ለዕረፍተ ዚአነ ፍስሐ ወሰላም ለእለ አመነ ሃሌሉያ ሃሌሉያ ይእቲ ማርያም እምነ ወእሙ ለእግዚእነ ሰአሊ በእንቲአነ ከመ ይመረነ ተቃጠልኩ። የክርስቲያኖችን ልብ እንዳላገኝ አደረገኝ። ተቃጠልኩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎተ ንስሐ። አቤቱ ዓለሙን ሁሉ ያዝ ጌታችን እግዚአብሔር አብ የነፍሳችንንና የሥጋችንን የደመ ነፍሳችንን ቁስል የምታድን አንተ
ይሄም እኮ በመከራ ነው የተሳካው። እንትን ብር ያው ፎሎ መጥራት አለበት። ሰማይ እንደምን አደርክ? ደህና አደርኩ። ይኸውልህ ኋላ ላይ ዝክር ስላለኝ ብቅ በል ከቤተ ክርስቲያን መልስ። እሺ ነው እናንተ ያያሁት ጉድ እዚህ የሚነገርም አይደለም። ኑ ይልቅ ቅዳሴ ሳይገቡ ቶሎ ደርሰን ነው አላነግራችኋለሁ። ይልቅ የሚነገርም አይደለም እዚህ ኑ እየሄድን እንግዲህ ሰንክስ በኋላ እንገናኛለን። አይ ከመስክ ወጥቼ ልምጣ። እንግዲህ እኛም ሌላን አንተ ተከታተል ይውላ። እንዴት ነህ? ኋላ ቤት ትዘልቀኛል። ስለወርት አምላክ ስለመብራን ስለወርት አምላክ ስለመብራን ስለወርት አምላክ ስለመቤታችን ስለመብራን ስለመብራን ስለወርት አምላክ ስለመቤታችን ስለመብራን ስለወላዲተ አምላክ ስመረ እግዚኦ ከመታደነነ ስመረ እግዚኦ ከመታደነነ ስመረ እግዚኦ ከመታደነነ አያ በላይ እንዴት ናችሁ? እንዴት ነህ? አያ የት ነው? ምነው በባሉ? አይ አስቤውስ አይደል አይቻት ከማልፍ ብዬ ያስኳት እንጂ ምን ታደርገዋለህ? የኔ ዓለም ይሄ ነው። መብለጭለጭ አይደል ጥሩ መኖር ተለቅ ነው ለኔ። ተመልከት እስኪ እኔ እንዴት እንዳማረብኝ፣ እንዴት እንደተለወጡ። የግባህ እንጂ አሁን ያንተች የምታል አዝምራ የተደርሰና ነው እና ቆም እንዴ አመት ሙሉ አፈር ገፍተን መች ለግሮራችን የሚበቃ አምርተን እናውቃለን። ተርዳታው ተመስገን። ኧረ ተው አንተ ሰው፣ ወይ በምን አወቅ? አምላክን ማሳዘን አይሆንብህ ስለነገሩ
ታውተው እየሰጠኝ እየበላሁ አልበላሁም ብል ኧረ ተው ይሐዛኝቱን ነገር አላማረኝም። ምን ቸገረህ አንተ? ምን ቸገረህ? ሳትለፋ ቤት ድረስ ስንዴው ጤፉ ማጣፈጫው ከመጣልህ ያለፈውበት አይጠቅመኝ ብለህ አው ለኔ ይህች ላቤ ውጤት ትበቃኛለች። ከዚህ በመለስ ድንግል እናቴ ተባርክልኝ። አዎ እናቴ ድንግል እናቴ ተባርክልህ እናቴ። ይኸው እንግዲህ ስቀላቀል ስነ ስርዓት እንዴት ያለው ስማኝማ ጓዴ የቅድምን ነገር ከምን አደረሰው? ኧረ እባክህ ተወኝ። ሁሉ ተባሉ በኋላ ይደርስ የለም እንዴ? መቼም ከዚያ ሻህን ብትማር ከቶም አውቃለሁ ብትል ውጭ ሄደው ከተማሩት ከተማንም ከቀመሰው አትበልጥ። እንዴው ወንድም የሙት እኔ ላንተ ብዬ ነው ተቋሙ ይዞት የመጣው የእውቀት የትምህርት እድል ይልቁንስ ሳያመልጥህ ተመዝገብ። የኛ ሰው ሲባል የኖርበትን መርገብ በአዲስ መሳብ የራሱን መጣል የሰው ማንሳት ትወዳላችሁ። አንተም በሌላ ያየኸው አይደለም ያመጡልን ትምህርት ለለውጥ ተነሳየው ኋላ በዚያ አስተካከው አገሬውን ከእምነቱ ከሥርዓቱ ያጣረሱት እንደሆነ የነጭ ማየት ነው። ደግሞስ እነሱ የሚሉት እኔን ተለወጥ እኔ ምን ግዴ መሄድ ነው? ተው ለአንተ ግድብ አይኖረው ለኔ የቆጠርኩት ዳዊት ያስተማሩኝ አባት እምነት ይበልጥብኝ። ምን ይላል ይሄ? ስትጠየቅ አመድ ወይ አታውቅ እናሳውቅ ደሞ ስትባል ደርሶ ደም ግንፍል ይላል። እስቲ መልስላታ። ምን አለ አንቺ ሴትዮ ብትተኝ ለምን አትተኝ? ተይኝ እኮ ነው ብለህ ስለ እምነቱ ስለ በዓሉ እንዴት እንደሚከበር በጎለደፍ አንደበት የነገርኩሽ። ታልገባሽ እርሺው ተይው። ያው እውነት የጓደኛ እህት ባትሆኝ ኑሮ አለቀሽም ነበር። ተፈለክሽ ደግሞ በእምነቴ ጉዳይ እህትነትሽ ጥንቅር ብሎ ሊቀር ይችላል እንጂ አለቀሽም። ምን እንደ መስክ ለቅጫቸውን የመጣው ተሳለም እናልከኝ ፍጠን ተሳለም እናል አሁን ይሄ ምን ተብሎ ይወራል? አንቺ እቃ ተዘርፏል ብትይ ስም ማጥፋት ነው የምትባይ። የታርገነ እንዴው ግን ወደ ቅርስ ይሆናል ብላ ፈርታ ነው። መቼም እዚህ ቤተክርስቲያን ያለው ውድ ቅርስ ነው። ካልሆነ ደግሞ ለምን ተደበቀ? እንደው ግራ ገብቶኝ ይሆናል። እሱስ ልክ ነው። ይኸውልሽ የንጉሱ ዘውድ የቅዱሳኑ መስቀል ንዋየ ቅድሳት ረስንቱ ይህን ሰው ሁሉ ወደዚህ የሚተረማመሰው ለአምልኮ ወይ ለጸበል ብቻ አይመስለኝም። አጽመ እግዚኦ ወላ አቦ ጸራህ አያ አጽማ አኔ ቃለ ስላት አያ
نقوس يعني واملاكي يعني اسمع بكاس اليكزيو بصبا اسما عليك على ايا بصبا اقوم كرمي كواستر ايلا اكا اسمع يكون كاملاك زامزا ايا اكر وياد ركويا المسلك وينب ومازيا انكر ما جنتي على اكاكيو كل مقابلتا مزا ሰላም ናችሁ ወይ? አረ እግዚአብሔር ይመስገን። ሰላም ናችሁ? አረ እግዚአብሔር ደህና ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወገኖቼ? አረጋዊንን ተዋወቀው። አረጋዊን በእኛ ከተማ የታወቀ ገበሬና የቤተክርስቲያን ሰው ነው። አረጋዊ እንደ ስሙ አረግ የለበሰ ይሄን ያህል የሚነገርልኝ ሰው እንኳን አይደለሁም። አረጋዊ እንደው ግን ሳውቀው የሚነገርለት እያለ እኔ እስቲ ጀነባ ገብረየስ እንዲሆነ እኮ ደጋስ የለም። ለምን የምነዘነዙ? ሄይ እናንተ ያላችሁ ሰው ቤተክርስቲያን ይሄዳል። የሄደበት ያልኩት ቦታ ዛት ቤተክርስቲያን መልስ አረጋዊን ቤት ድግሱ ላይ ነበር። እሱንም ተተመቸኝ ወደ ኋላ ዘልቃለሁ። አንቺ ግን ገብረየስ ይብላኝ ለወለደ አገባ ሲፈታሻል። አንቺ አለብላቢ አቀስሙያ አሁን የዛሬን ቀን ስራ መፍታት ምን የሚሉት ነው? ይሄ ለኔ ጎጣሽ ባህል ማለት ነው። ኧረ ተው እናንተ ተው። አሁን እግዚአብሔርን ማምለክ ማክበር ጎጣች ባህል ያስብላል። ተው እንጂ በደንብ ብትለይ ይሄ ለኔ መልስ አይሆንም። ደም ኋላ ቀርነት አለመብሰል ነው ማለት። እኛ ሰላም ነው የምንፈልገው። ተው እንጂ ይሄ መዳፈር እናንተ ስራን በረፍት የለወጠች የኦርቶዶክስ እምነት አይደለች ወይ? ለቀባሪው አሮድቶ አይሆንብኝ ልንገርህ ፊደል ቀርጻ ባሳወቀች ባስተማረች መልሰህ የምነግሳት ያልመሰልከው አንተ ፍላፊ ቃላት መናገር ላያስተማምነን ተው። ይቅርብና ሰዎች ይቅርብን ብያለሁ። ይቅርብን እንዴት አይነት ነገር ነው እናንተ? ሀገሪቱ በእናንተ ተበደለች። ከዘመነው መዘመን አትችሉ ብቻ አመት እየቆጠራችሁ ወር እያሰላችሁ ስራ መፍታት አንተ ለእግዚአብሔር ጊዜና ሰዓት መስጠት ከገንዘብ አልፎ የቀና ሰዓት መስፈር ስራ መፍታት ግና ከስራ አፈናቅሎ እርዳታ መቀበል ባልሰሩበት መክበር በጉራ መዳበር ግን የስራ ያህለው አየህ እንለያያለን። በጣም ሰርተን የሰራነው ጥቂቱ እንዲባረክልን በጸሎት መጠየቃችን በቤቱ መሰብሰባችን ኋላቀር ካስባልን እንግዲህ ከዚህ ወዲያ ያስብንባል ምን ይደንቀን ወዴት እንዳንላወስ ባህል ገንዞ ይዞን ዓለም ጥሎን መጥፎ ታሪክን እየዘከርን በድህነት ስንማቀቅ ተጠያቂው ሃይማኖት እንጂ ሌላ ማን ሊሆን እኮ ይሄ ፍሬ አልባ ክርክር ስድብ ነው። በላይ ልታገስ አልችልምና ልብ አድርጉልኝ። አባባ ተከትሎ ቶሎ ድረሱ። ኧረ ቆይ አንቺ እንነጋገር እንጂ ምን ልብ አድርጉልኝ ነው እንዴ? አይነቱ አድር ባሽራት ታምናት አርክስ አሁን ለሁላችሁም በቂ መልስ አለኝ። አለመማራችሁን እነግራችኋለሁ። አንተ ስርዓት አትለፍ እንጂ ፈርቼ እኮ አይደለም
ከቅዳሴ ወጥቼ በረከቴ እንዳላጣ ነገሩ ብትፈራኝም አልፈርድም። እንግዲህ ክብር ካልወደደልህ አመሷ አሬ እናቴ አረ ተው እባክህ አረ ተጋደሉ ገደሉ አረ በእናትህ አረ በማርያም አረ ባሳኝ ጫታቸው ያምራል ብዬ መቼ እዚህ ደርሳል ብዬ የእናቴ ልጅ እባክህ ተው እንደ ኧረ ሰውዬ ኧረ ተቃይነ እባክህ ተው እንደ ኧረ በመድኃኒዓለም ኧረ ባሳኝ በሉ እኮ ዱላችሁን ጣሉት። ኧረ በሚካኤል ምን ነው እናንተ? ለሁላችን ሕግ አለን፣ ሥርዓት አለን። አያችሁ አይደል የእናንተ ግርግር ያስነሳውን ይህን ሁሉ መዓት እፍይ ለማይሞሉ ለነርሱ እናንተ ሁሉ ሰላምኛ ሄደጀ ሰላም ሰጥቶ ነገር ይሳባሉ ባራ እንዲበሉ ምን ነው ልጄ ምን ነው አረግ ወይ ከባል ወተን ከበረከት ኋላ መርገም ምን እናርግ እንደ ሰይጣን እምነታችን እኮ ነው የመጣው አባ እንዴት እንሆን እባካችሁ እንታገስ እባካችሁ ታገሱ እንጂ እኔ ትቻለሁ አባ ትቻለሁ የእናንተው ጉድ ያስነሳውን ይህን ሁሉ መዘዝ አይታችኋል አይደለም በላንተንሳ የነሱንም ዱላ አንድ ላይ አንተም የነሱን ለብቻ ሰብስብና ያዝ አዎ ጎሽ ነገ ሁላችሁም በተለመደው ሰዓት እንድትገኙ አሁን ግን በሰላም ወደ ቤታችሁ እንዴት ብሎ ካሁን በኋላ አላግባብ አንዳችሁ ተንኩሳችሁ ጠብ ውስጥ ብትገቡ ያለማኝ ትቀጣላችሁ ጨርሻለሁ ግድ የለም ከኛ ይቅር እንሂድ ሰላም ይሻላል አለቀው እውነትን የማይወድ ህዝብ ኔታ ገርማልኩ በዱላ ሞከረህ ባያውቀው ነው እንጂ ምን ዋጋ አለው ወስዶ ነበር መቀፍ እንዴት አያውቀው አብረው አድገው ተተኛው በተስካን አልነበር እንዴ የሽጥላ ያገለግል የነበረው ምን የከፋ ነገር ቢመጣ ነው እንዴ ተዳፈረ አሃ ያውቀናል እንጂ መምሩ የጓዳችንም ሰውማ አይደል እኮ የሽጥላየኛው አይ አላመኑኝም ልበል መምሩ አራ ለማመንስ አይደለም እሳ እንደው ነገር ሁሉ ግራ ቢገባይ ጊዜ ነው እንደው ሰው ሁሉ ምን ነክቶታል እንዴ የበላበት ውጭት ሰባሪ ሆኖ እኔ እኮ በአንድ ጊዜ በምላሱ ለተቀበለው ስልጣን እንዲሆናል ብዬ መጅገመትኩኝና እግዚአብሔር ይስጣት እኔ እኮ እኖር ብሎ ለምላስ አድር ብሎ መስሎኝ ነበር አረ ሁሉ ነገር ተቀይሯል እንግዲህ ነገ ችሎት ላይ ባይሆን እመጣለሁ ልጄ ማምላክ ትጨመርበት እመጣለሁ ልጄ እመጣለሁ እንዴ አንተው ናቅፈህ ነው ደግሞ የራስም ጉዳይ ማለት አይደለም እንዴ ልጆች እገኛለሁ ግዴለም ከሌላው ሰው ይልቅ ቅድሚያ የማውቃችሁ እናንተ ተለውጡልኝ ሁላችንስ ቢሆን ሐሳቡ ቢገባና አይደለ ተከተልንህ ለውጥ ማን ይጠላል አይኛ ሰው ሲያዝኑለት ተጠቀም ሲሉት አይገባው ግዴለም ነገ ልክልኩን እናሳየዋለን ስማ አጉራ ጠናኝ ካላስባልኩት ጎሽ እንዲህ ነው እንጂ የሚፈለግ አባቴ አጉራ ጠናኝ የተረታ መሐላ ገዳውን የተመታ ይባላል ሳየዋለሁ ያው መቼም አባ እኔም ቢሆን ትንሽ ጅልኛ ደም የገንፍሎ ሳት ቢለኝ በዱላ አቅምሻለሁ እነሱ ወገኖችም ቢሆኑ ትንሽ የወጣው ተባርበውቃቸው
ህጉ በእኛ ሳያደላብን አይቀርም የሚል ስጋት ስላለ ያለ ሐረጎይ እኔማ ለመዘብጥ እያልወንድም በዚህማ ወደ ኋላ ምንም ነገር የለም። እውነት እሱ አይደለም ልጆች አባታችን በዚህ እንኳን እንዳይመጡ ቆይ ግድ የለም ልጅ ባይሆን ታገስ እማምላክ ታውቃለህ ግድ የለም ነገ ብቻ ዘወታው ልገኝና እኛ ጋር እግዚአብሔር አብሮን ይከተላል ይሁን ይሁን ቀባሱ ባላችሁ ጠሩልሽ ሰጠሁት እኮ ሰጠሁት ነው በቃ ሂዱ አድርና ነው ደርሳችሁ ነው ቶሎ ጦባችሁ እውነቴን ነው የምልህ ሳይ ገብተህ አትገላግለኝ ኖሮ ተርኮ ነበር ምን ላድርግ ብለህ ነው መቼም ከቅዳሴ ወጥቼ እንደው እስቲ እንደው ባሊዝ ኖሮ አስበው የሚደርሰውን ጉዳት ተገዳደርከኝ እንጂ እኔማ ወደ ኋላ ማለት እንዴ ታገኛለህ እንዴ ነን አጋባዲ ማለት ነገሩ እኮ ትዕግስት ማድረጋችንም ደግ ነው ተላላቅ ነበር የሚተርፈው እግዚአብሔር የሚወደው ነገር ነው ለቆኛ የሚለው ነበር ማጫረስ አለበት ስራ መስራት ነው ለምን ይሆናል ሞና ለተከለሽ ምነው ገብረየስ ምነው ገብረ አትኩኝ እኔ ቀደመችውን እምነት ይዣለሁ እናንተ ታሻችሁ ግቡ አንተም አንቺም እዛው ተጣበቡ ክርስትና ለራስ ብቻ አይደለም ይሁን ገብረየስ ወንጌል አለበት እኮ ለዓለም ለቀድም ደርሶኛል ካት ከቀድመያቴ አውቴት መተሽ ነው ትንሿ እህቴ እኔ ደግሞ ማቀው በደንቆሮነቴ መጣፉ የሚለው ያባቴ ያቴ ምንጅላቴ አንድ ነው ጥምቀቴ አንድ ነው አምላኬ ባንዲት ሃይማኖት አንቺ ተየትም ሰብስበሽ የሃይማኖት ቅራሪ በክርስትና ስም ወንጌል ስም ዛት ታምባች አይ እምብኝ አሻፈረኝ ነተርካለሁ ታልሽ ድንግል ማርያም አትለመነኝ የፈጣሪ በታች ፍጡራን በላይ አናት ሸፈርኩ
እንደምን አደራችሁ? አረፍ መስገን አረፍ አረፍ በሉ። ግድ የለም አረፍ በሉ። ዛሬ አክብርልኝ። ዛሬ አክብርልኝ። እስቲ ናንተ ጎበዝ፣ እስቲ አንድ ጊዜ እስቲ ይህን በትር በመልኩ አድርገው። እስቲ አንዴ ጫበሉ። ሸንጎ ተሰይሟል። ከሳሽም ተከሳሽም ሐሳባቸው ይሰማል። እንግዲህ ፀሐይ ታይተበር አናት ታይሰረስር ጀማው ታይሰላች በሰጣ ገባ ሞላው ደስ ብሎት ቤቱ እንዲገባ ከሳሽ ወይ ተከሳሽ በሉ ተደመጡ። ጀማውም ይስማችሁ ጭብጣችሁን አምጡ። በሉና እርቡቅ ወደ ጉዳያችን እንዝለቅ። ያው እንግዲህ በይህ ለመገኘታችን ምክንያቱ ፊት የቆሙቱ እኒህ ሁለቱ በእናንተው መሃል በትንሽ ወግ ነቅ ገብተዋል። አጉረ መረመሳ ጀማው ሳይቀር መድኃኒት ላይ ገኝለት በሽታውን የደበቀ ባለቤት ታልጮኸ ጎረቤት ላይ ደርስ ሀቁ ካልታወቀ በዋንዳችሁ ተነሱ። ምንድነው ይሄ አጉልበልህ መተረማመሱ? ወይ አጋፋሪ ተገኝ አንድ ዜ ጠበኝ ይሄ ሙግት እንደ ወትሮ ታይሆን እግራና ተቀኝ ዙሪያ ገቡን የታመሰው እኔንም ጨናኝ። መቼም ወገኔ ፍርድ እንደሁ የራስ ነው። አፍንጫ ሲመታ አይን ማልቀሱ ግድ ነው። ጥቂት የግለሰብ ዳፋ አድጋ ለቤተሰብ ተርፋ ምንደር ሀገር ታምሳለች ስትሰፋ በከሳሽና ተከሳሽ በእኒህ በሁለቱ ይጀመር ሙግቱ። በፊታችን ደግፈን ጭብጣችን በሆዳችን ያለው ወጥቶ በአፋችን ነገርን ቢያቆዩት ላይረባ ላይሰባ ዛሬውኑ ይቅር ተባብለን ይሁን ቤት እንድንገባ። በሉ
በሉይ ወንተ ተደመጥ። እንግዲህ ክቡር ዳኛው ቀጥል ከሳሽ ሽጥላ። ውስጤ ያመነበትን ብናገር የተሰማኝን ይወቅ ጠራቂ ፈለከተ ጭንቅላቴ እጅታ የውስጥ አንጎሌ ክቡር ዳኛ ባጉል ባህል ታጅረን ከመሄድ ወደ ኋላችን ሌት ተቀን መጸለይ ቀርቶ ስራ ይሁን ሃይማኖታችን ጥፋት ሊባልማ ከተገባ ካሽ መሳይ ቆርቆሮ ማሬን ታሻውም ሰንጋ ፈረሴን ጀማ ባለበት አገባ። መልካም ያንተን ነጥብ ሰምተናል። እስቲ ሐረጎይን ቀጥል። ለከሳሽ ሽጥላ ውርድህን አጠር አድርግና መብርሃን አንደበት ነው። አይዞህ እንግዲህ አይዞህ። የሙሴ ሥርዓቱን የአብርሃም ርዕቱን አልናገር ሐሰቱን ሰርክ እውነቱን ክቡር ዳኛ እውነት ነው። እንደ አቡነ ጴጥሮስ እምነትን እንደ ዘርዓ ያዕቆብ ሃይማኖትን የያዙ ስለ እውነት የሚፈርዱ ባህል ወጉን የተረዱ ብያኔያቸው መንፈስ አዲስ ሚዛናዊ ልብ አድርስ ውርድን በወጉ አድምጠው ፍትህን የሚመግቡ ፀሐይ የፈራቸው ጎበዝ በሁሉ የሆኑ አይነግቡ ግቡ ሳንዳኞች ስላሉን የማንም ጥራዝ ነጠቅ ሰላቱ አግሽዋጡላ የአባቶቹን ቃል የበላ ጥንተ ታሪኩን የረሳ ዮሴፍን የማያቆመኔ አይዘብትብንም በእኛ ስለጫረ በጠመኔ ቤተ ክርስቲያንም አሏት ልጆች ቀለም ቀንድ ለሀገር የተረፉ ባስፋቸው ዘልቀው እሳት የሚተፉ ታጠቅ ልጠየቅ በላልበላ ማርሰት ፈረስ አገባ ጥገት ላሜን ህነጥጃ እግዚአብሔር ያሳዮ መልአኩ ያመልክቶ ክቡር ዳኛ የነገር የመሰረቱ ወጣች ባህል ያላቸው አንዳንድ የእምነት ተቋማት ስራን በረፍት የለወጠች በተለይ ኦርቶዶክስ እምነት ሲከፍተው እንደውም ሚካኤል ምስክሬ ነው ምድሩ ከዳኘት እንዳለው አላህ ቃላት ሲናገር ውስጤ ቆስሎ ብዙ ታገሱ ስርዓት እንዲያስይዙልኝ ያው ነቃሽ የማይቆጠሩ ነገር ግን ያ መታገስ የፍርሃት ሊመስለው እንደው ጅንኛ ደሜ ገንፍሎ አይምሮዬ ሳት ቢለው በነጠቁት ጅንፋ ማሽመል ማጠንጠኛው መላሱ ተሳሰረና ተደባለቀ ታዋራው እንድታውቁልኝ የምሻው ግን የመጣብኝ በእምነቴ ነው። ደጋደረክ አረጋይኔ ሞት ደጋደረክ መጨረስ ነበረብህ። እውነት ብለሻል። እና ተመለሱ መሃል ብላ ገባች። እንዴት ያገባረታው እምነቱ እኮ እምነቴ ነው። ታዲያስ ሄሮድስ ታዲያ አጉል መፎከር ምን ይጠቅም? ዝምታ ይሁን እንጂ ጎበዝ ስርዓታችንን ማይፍረስ ስርዓት አድርጉ እንጂ ጎበዝ። የምን ቡራ ከረዩ ነው? ዳኛ ንቀት ነው ጀማውን እንደ ሕፃን እንዲመሆን። አይ እንግዲህ ተናግሬያለሁ። ማርያም ግዳችሁ ብያለሁ። በልዝለቃ አንተ ውርድህን አለዝበህ ያሻከሩትን ግሩም ከደጋግ አባቶቻችን ከጥንት እንደተማርነው ለሃይማኖታችን ክብር ስንል መሞትም እንዳለብን ነው። ስሜትም ውስጥ የከተተኝ የዚሁ ንቀት ካለው ምንድነው የምትለው ክቡር ዳኛ? በእርግጥ ከመታሁት በኋላ በዱላው ተጠጥቻለሁ።
ጉርዳኛ ልጆታ ይገባኛል። ያውልህ ተቀብለሃል። መሰከረ እኮ በራሱ በትምክተኛ ምላሱ። እንግዲህ ሌላ ልሻም የነቃሽ ውርድ ምን ይጠብቃሉ ለፍር እንግዲህ ደሜን ክሰውልኝ። ኧረ ተው ከሳሸሽ ጥላ እጅግ አትሁን መደዴ። ምነው ክቡር ዳኛ አጠፋው እንዴ? ወጋ ታቆርፍዱ እያሉ አምሮም ያላችሁ እንዴ? ክቡር ዳኛ አምኖልኝ ጥፋቱን። ወይ ጉድ! ተጠጠተ እንጂ መምታቱን ማይጨረሰና ውርዱን ታሁን በኋላ ደርሰህ ብትገነፍል ጀማው ምስክሬ ነው አንዱ ፈንድ አለብህ። በል አንተም ማጠር አድርገው ጭብጡን እንዳንመት ነው። እኔማ እናገራለሁ እውነቱን የደጋግ አባቶች ስርዓቱን። ዓለም በጣዖት ሲዳውር አንተ በፍቅረ እግዚአብሔር የስልጣኔ አምተክ ላይ ጥበብ በር የከፈተች በሁሉ ከሁሉ ቀድማ ሁሉን ለሁሉ ያስተማረች ስንፍናን ኃጢአት ነው ብላ ለዓለም ሕዝብ በሰበከች የድህነት አንጭራም ጎታይ ትባላለች። እርሱና የእርሱ ገዢዎች አደግን ሰለጠንን ባዮች ይቅርና በዚያን ጊዜ አሁን ባላቸው ሙያተኛ አይደለም በወግ ሊሰሩት የማይችሉትን ሊያስቡት የላሊበላኑ ቅርንጣ የእሱን ትግል ሐውልት መወጣጫ ሳይኖራቸው ገደል መሃል የገደቡት የጊዮንን ወንዝ በዛ በጥንት ዘመን የገደቡት ኋላ ቀር ስለሆኑ ነው ወይስ ደግሞ ስራስ? ኧረ በአንጎላ አስብበት አፍንጫህም ቃልን ያሽትም። እነርሱ ያስረክቡን መሸጥና መለወጥ አልሸጥ ያለህን ደግሞ ባለበት ማፈራረስ አንተነትን ዘንግተህ ሌላ መሆን መሻት አጉል እምነት መቀበል የራስን ማጣጣል ማደግ መሰልጠን ነው ብሎ ዳኛው ጀማው ደገፈ። ጥገታ ቢሆን ጥጃዋ ዛሬው ነው አምጥቼ ሰጥህ። ይሄ ሁሉ የምታወሩት የአንድ ዘመን ትዝታ ነው። ደጋግሞ ማንሳቱ ፋይዳው ለምኑ ነው? ይልቅ በአጉል ታሪክ ስንኮፈስ በእምነት ታስረናል እንዳንላወስ። ሌሎች አፍሪካውያን ጎረቤቶቻችን ሄደዋል እኛን ጥለውን። እስቲ ተመልከቱ ኑሯቸው፣ ሃይማኖታቸው እንደሰለጠኑት እንደ ምዕራባውያኑ ነው እንጂ ያኔ በጥያኖች ወግ ብንገዛ ኖሮ ዘመናዊ እንሆን ነበር። የገቢ ምንጫችን ዲያብሎ ኢትዮጵያ ሀገሬ ፈረ እግዚአብሔር ያላት መሰረቷ ጌታ ጣራዋ ድንግልና የድንግል ማርያም ስላሴ አሽከር ይሄበት የማይበገር ሽክ ሰብራ ሰባሪ ሃይማኖት ተከራካሪ ሰበሰቡን ነምታቸው ባይ አንጦርና እንዳ መከራ ማተቤ ስለሞትን አልፈራ አባሮ ገደበ ሰው ጥይት ሃይማኖት ሰውላ ብዙ ሰማዕታት ቀጥተኛው አንዲቷ እምነት ሀገረ እግዚአብሔር ኦርቶዶክስ እናት ተወየ ጉዳ ለማፈሩ አይከበርም ወይ ሰው በገዛ ሀገሩ ተከበረማ ሰው በገዛ ሀገሩ በእምነት የመጣው እንደለው ነገር እምቢ ከመጣ ኋላ አለቀህ ያርበኛ ጴጥሮስ ተዘና ማፋት ወቶ ፈንቶ ተረዶላ ያፋር ሰላቶ እንጀራ ጥማዳ ይፋል የኢትዮጵያዊነት ልወግ ባህል ነው ቅኝ ልገዛ በቅኝ ገዥ ወዳጃ ወንዳ ስልበች ሎቶ ላይ ምን ይዘግራል ሸምጋይ ገላጋይ
ወረድ በሉ እስቲ። ዳግመኛ ያሁን ያህል ስርዓት ብታፈርስ ብትበድል በቁልቁለት እንደሚዳቋ በዳገት እንደ ዝንጀሮ ስትሰግር የምትንሳፋፍ አመለ ወርቅ ኩንስንስ አፈባና እግረ ደቋና ሰጋር በቅሎ እነ መጣብሩ ቀጣህማ ዳግመኛ ያሁን ችንቀረርቶ የምትሏት ከሆነማ ቆይ በድሮ በሬ ማን አረሰ? ከድሮስ ማዕድ ማን ቆረሰ? ማንም እህል አይሆነንም ወኔ ወይ መጠጥ አይሆነን ህንፃ መንዝረን አንጠቀመው አድን ከረሃብ ፍላጻ እንዲህ እየዘከረች ብዙ እንዳናስብ ያደረገች እውነት እንነጋገር ከተባለማ ጸረ ስልጣኔዋ የኦርቶዶክስ ቤተክርስቲያን በድሮ በሬ ማን አርሶ ከድሮስ ማዕድ ማን ቆርሷልክ? በሬው ባይኖር እድሜ ጥሶ ትበላለህ በርሱ ትውልድ ዛሬ ታርሶ ያ ማዕድ አባት በልቶ አንተን ቢያሳድግ ዛሬ ቤት ጫለ ተቀብቶ ቅምባ ሆድ ከወርቅ ጣጣርን መርጦ ባርነትን የሚናፍቅ ከሰማዩ መና ይልቅ የግብጽ ሽንኩርት የሚያል ያንጎሉ ቃማ ቀንጠኛ ሆድ ውስጥ የተቀበረ እንጉልፋቶ ከንቱ ትውልድ ማለት እንዳንተ ያለ ቀርክ ልጄ ከንቱ ትውልድ መቼም ይሄ ክፉ አመልህ አዋቂ አስመስሎ ተሳት እንዳይዶልህ የበላይ ሰብም መቤት ድንግል ማርያም በመልጃዋ ተቆምልህ። ማርያም አትበይብኝ። አሁንስ እንዲያው በዛ አለልኝ ኢየሱሴ ጌታዬ የናዳኝ ምን ስለሆነስ ነው እሷ የምታማልደኝ? ኧረ ወይኔ እኮ ድንግል ማርያም አታማልደኝ። ወንጌሉ እንደዛ አይልም። እስኪ ተጠያቂ እኮ ልጠየቅ አልወስጠልይ ነፍስሽንም ሆነ ስጋሽን ለማኖር ጌታችን ያስተማረውን አባታችን ወይ በሰማይ የምትኖር በይዘላቂውና እንከራከር። ትልቅ ጥያቄ ማድረግ ነው አይደል? አባታችን ወይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን ለዘላለሙ አሜን። ታዲያ አበይ አላበልሽም የእመቤቴ ባይዋጥልሽ እስቲ በሰሶኛ ሙግት ላምጣልሽ። ድንግል ማርያም መላእክት ቅዱሳን አያማልዱም ብለሽ አንቺ ስትጸልይ የዚህ ዘመን አንድ ሰው ሆነሽ አባታችን ሆይ በሰማይ የምትኖር የዕለት እንጀራችንን ስጠን ዛሬ ከክፉ ሁሉ አድነን እንጂ ብለሽ ማለትሽ ተራስሽ አልፈሽ በጸሎት ቸርነት ለሌሎች ተርፈሽ ልመናሽ ሳይገርምሽ ያንቺ ማማለድሽ እንዴት እንደው እንደምን ያምላክ እናት ምልጃ እንዴት ከበደሽ ታዩ የመጣፉን የቃና ዘገሊላውን በዚህ ዘመን ተወልዶ እንዳንቺ ያለው አምላክ እኮ አለ ሁላችን አባታችን ወይ ብሎ ሲለምነው ከላይ ካሪያም መርጧት 9 ወር በማይጸኗ ያደረባት ከስጋዋ ስጋ ከነፍሷ ነፍስ የተዋሃዳት ያለ መድኃኒት ክርስቶስ እናት ልጇ ሆኖ ሳለ ቢያንስ ያንቺን ያክል እንኳን አባታችን ወይ ብላ እንዳትለምን ኧረ ማን ነው የሚከለክል? ማን ነው የሚከለክል? ማን ነው የሚከለክል? አበልሽ ማን ትምታለሽ? በቃ ሽታልሽም ሰየው ሽታልሽም ይሁን ግራም ነፈሰ ቀኝ የሰው አይን አጠንቁኝ እግሯ ጠናይ ስንት አለለ ካሚነፍር በልስቲ ጎበዝ መለስ አርግና ውርድህን የተበላሸውን አቃንተህ የረዘመውን አሳጥረህ ቀጥል። ተጠየቅ በላል በረሃ ምን ትለበል? የድሮ ቅና አባቶች በሞት በስደት ጠብቀው የሚያኮራ ሕያው ታሪክ በክቡር ደማቸው ጽፈው
ታሪክ አልባ ከንቱ ሁሉ እየመጣ የሚጎበኘው እነርሱ ያስረከቡን እንጂ አንተማ መች ሞከርክ? በላ ንገረኛ አንድስ እንኳን ያው ድንቅ የማይሞት ስራ ለትውልድ የሚተላለፍ በአንተ ዘመን የተሰራ ኮበል ንገረኝ። በላ አምጣ። እናንተው እንደው አካፋን እኮ ቦጉ አንተ አካፋን ታላሉት በስርዓት ታጥበውና ነጽተው በዕቃ ማሮሪያ እንዳሉት ልክ እንደ ምግብ ማንኪያዎች ብሉብኝ ማለቱ አይቀርም። ተው እንጂ ወገኔ፣ በአፍህ አትግባ ኩነኔ። ምን ይሰራል መሳደቡ ሳለ ማስረዳት ባግባቡ። በል እላፊ ሳትናገር የቀረ ውርድህን ተርትር። እድሜውን ያለበሰው ለጉንጮ የነጫር ወገን አራሚ አስታራቂ የትትና የፍቅር ማገር ያምባችን ራስ ደግዋልታ እዩት እስቲ ይሄንን አውታታ ለወዱ ስለ ጊዜያዊ ጥቅም አፉን በእኛ ላይ ሲከፍት እንዴት አይነድም ክቡር ዳኛ። ተዋይዶ ትዕግስትን እንጂ ፈርቶ መኖርን አሰብክ። ስምክቱ አምላክ ሆኖ ለማንም እጇን አትሰጥም እኮ በል ተጠየቅ። ሙያ ብትን ብራና ልጣ ዘርግታ ወለም በጥብጣ መታ ፊደልን ከናገባቡ ቀርጻ በመልክ አዘጋጅታ ከዓለም ለየት ብላ የራሷን መቁጠሪያ አዘጋጅታ የስሌት ቀመር አውጥታ ከምስጥር አጥልቅ ባህር የቀን የጎርፍ አመንጭታ ሃይማኖትን ከነ ምስጥሩ ነፃነትን ከነ ክብሩ መሸነፍን እንድጠላ ሙሉ እንዲሆን ለበኩሩ ኢትዮጵያን ኢትዮጵያ አድርጋ ሁሉን ለአንተ ባስረከበች እንዴት ባንተ አይነቱ ባንዳ ራብ ጎተስ ትባላለች? የሞይ ዘፈን እንጉርጉሮ አበባየው ነው ዘወትራል። ሰማ እንጂ ያኔ ነገስታት ጥንት ጠዋት ክብራቸው እንዳይነካ ስልጣናቸው እንዲረዝም ህዝቡን በእነርሱ እንዲመካ ለታይታ ብለው የሰሩትን ለስንፍናችን ከለላ ታሪክ ይበላ ይመስል እንደዘከርን ይዋለን። አይደለም እንዴ? እስቲ ታዘቡ ወገኖች፣ አዳዲስ ቴክኖሎጂዎች ከሰለጠኑት ሀገሮች በመጠቀም እንደወቅቱ እንዳንሆን እኩል ከነጮች ሃይማኖት ያፋልሳል፣ ስርዓት ያቆሽሻል እያሉ ኦርቶዶክሳውያን ሆነውናል እንቅፋቶች። በዛ ላይ የጨነቀኝ በስቶ አምላካችሁ እኮ እንዴት ነው የምትችሉት? ለሁሉ ሰግዳለሁ ያበለጥኩ የሥራ ቀናትን ዘግታችሁ ለገብርኤል ለሚካኤል አቦ ለሩፋኤል ለጊዮርጊስ ለማርቆስ ለተክለ ሃይማኖት ለጨርቆስ ኧረ ስንቱ ታው ልጄ ታው ይቅርብህ ጫፍ ይዞ ማንቋረሩ ውሃን ከጥሩ ነገርን ከስሩ ነውና ነገሩ የራሳችሁ ባልሆነው ነገር ገብታችሁ ከምትዛብሩ ከቀደሙት ከአባቶቻችሁ ጠይቁ ተማሩ ያለው እንጂ አስተዋሉ አላለው ነቀፋ አሊያ ሳጣሩ እንደው ቱሪናፋ ጅልኛ ክርክር ይሆናል አጉል ጉንጫ አልፋ አፍርሶን አባ አንዱ በማርሊያ ቆይ እኛ የተዋህዶ ልጆች የአምልኮን ስግደት ለእግዚአብሔር ለቅዱሳን ለመላእክት ሰገድን እንጂ የጸጋዬ ክብር ቴታ አምጥተህ ነው እባክህ እንዲህ የምትዛክር ቴታ አምጥተህ ነው ወገኔ እኮ በይጠየቂ ልጠቅ ዮሐንስ በራእይ መጽሐፉ የሚለው ጊዜ የማይሰርዘው ቆይ መልአኩ አይደለም እንዴ ለኔ አትስገድ ብሎ ራሱ ያዘዘ ፍየል ወዲያ ቅዝምዝም ወዲህ አሉ ተጠቅ መልአኩ አትስገድልኝ ቢለው ምዕራፍ 19 ዮሐንስ በራእዩ ድጋሚ
ቀዳሚ ምዕራፍ 22 ሰግዶለት ብታዩ ዮሐንስ ለመልአኩ ይሆን መታበዩ ይሆን ወይ መታበዩ ወገኔ ይሆን ወይ መታበዩ ሰው ነው ተሳስቶ ምናልባት ዮሐንስ ተሳስቶ ሊሆን ነገር ሳታጣራ ታጥራ አታውራ አይወልህ መጽሐፉን ሲጽፈው ቅዱስ ዮሐንስ ሙላቱን ይዞ እኮ ነው የእግዚአብሔርን መንፈስ ይስታል አላችሁ ለመላእክት መስገድ ሳይሆን ጥያቄያችሁ የእግዚአብሔር አምላክነት ገና ማልገባችሁ እንግዲህ ጎበዝ ሁሉን ለአንድ ቀን ሰምተን አንጨርሰው። ትክል ውርዳችሁ እንዳለ ጭብጣችሁን ይዘነዋል። ነገ በዚህ ሰዓት ተገናኝተን እንቋጫለን። ለአሁን ግን ማናችንም ብንሆን በአጉል ስሜት ተነሳስተን ክፉ ደግ እንዳንነጋገር ይሁን። እኛም ብንሆን ነገሩን የምናሰላስልበት የቱ ስህተት የቱ እውነት እንደሆነ የምናጠናበት ሰዓት ያስፈልገናልና ዛሬ በዚሁ ይብቃን። ሰላም ግቡ። ምን ነው እንዴ? በቀደም ዕለት አንዱ ቤተክርስቲያን አንድ ጉድማ አዩ አላልከኝ እንዴ? ወጥቶ አስካለገው እንዴ? እንደዚህ አንከስም ነው። እሺ እዛ ጋር ሰርጉ ቦታ ከዳገቱ ሙሽራው ወረድ ሲል እሱ እንደለመደው እንዴት ጀበሎ እንዲህ ሲል አየሁት። አንተ በተራራው አናት ላይ ቅደምልኝ። በዛው እንግዲህ
እንደምን ዋሉ አባ? ደህና ነው? እንደምን ነው? እሰይ እሰይ እሰይ። ይሄ ሰው ምን ፈልጎ ነው ይሄን ሰዓት እየጠበቀ ይሄን አቀበት የሚወጣ? ማመጨረሻውን ሳላን መለስ እነግን ራሽ ከመጣ ጠሩና ልጅ ሰዎች እየተከተሉኝ ነው ያለው። ጨረስክ? አዎ። ያው መጽሐፉንና የጥንት መስቀሉን አግኝቻለሁ። የቱን? ፊሳሊጎስን። ሌላውን ግን ማግኘት አልቻልኩም። ምኑን? ዘውዱንም ታቦቱንም ቢሆን ሰውየው የነዚህን ቁልፍ ለብቻው ነው ለይተው የሚያስቀምጡት። ባገኘሁት ቁልፍ ሞከርኩ፣ አልተሳካልኝም። እስኪ ልየው። በጣም በል። እሺ ምንድነው ተናገር? ለምን ታስቃዩኛላችሁ? ምንድነው የምታረባካችሁ? ምንድነው የምናገረው? የምትጠየቀው በቃ እንዴ! ኧረ በእናታችሁ እኔ ምንም የማውቀው ነገር የለም። ወይ አባ ነው የምትሄደው? ወይ ነፍስህን ነው ማጠፋት አንተ ካዲ? አዎ። እሺ እናገራለሁ። በል ተናገር። እናገራለሁ። ለማን የሰጠኸው? ወስጄ አሳያለሁ። እኔ ስማቸውን አላውቅም። የት ነው ያሉት? ዛሬ ካልመጣ ነገ መምጣቱ አይቀርም። እባክህ አታዋርደኝ። ተናገር። በወላዲተ አምላክ አታዋርደኝ። ይሄ ቀደም ምን ሰጣቸው? በል ምንም አልሰጧቸውም። ምንም አልሰጧቸውም። አገር ወይኔ ትልቅ የብራና መጽሐፍ ምን
ትልቅ የብራና መጽሐፍ ምን እንደሆነ አላውቅም። አክሲማሮስ ነው ምናምን አሉኝ። 80 ባውንድ ማለት 80 ብር ሰጥተውኛል። ይኸው ነው 80 ብር። በ80 ብር የቤተ ክርስቲያን ሀብትና ቅርስ፣ የኢትዮጵያ ታሪክ እንደው ትንሽ አይቆረቁራችሁም? የሽጥላ እባላለሁ። አባት የሉም እንዴ? የሉም። መች መተው ሌላ ፍርድ ያለባቸውና እዚያው ተቀምጠው ነው የሚሉት። እንግዲህ አሁን እንዲያርግልኝ እሺ። የጧቱ ተከራካሪ ከሳሽ መጥቶ ነበር በልልኝ። ይችን ደግሞ እጅ መንሻ አጥቻለሁ። ለአባት ይስጥልኝ። ተካልኝም ታሟል። ልክብል አላረግ ወይ እንግዲህ ሚስቲቱንም መርዳት አለብን። ነገ አንድ ላይ ተሰብስበን እንግዲህ ነገ በጠዋቱ በደቡብ ቢሆን አንድ ላይ እንግዲህ እርሻውን እናርሰዋለን። ግድ ነው። አይ ወንድማችን ነው። Itu beneran. እንደምን አደራችሁ? ሰላም አደራችሁ? እግዚአብሔር ይመስገን። በወግ በልማዳችን ነገር ሳይካረር ወደ ፍርዳችን እንድንገባ ይሁን። ከሳሽ የሺጥላም ከሳሽ ሀረገወይንም በደንብ የምናያቸው ልጆቻችን ናቸው። ግና የግጭታቸው ምክንያት ሁላችንንም የሚመለከት ጉዳይ ነውና ከዚህ በላይ ደግሞ
በመመላለስና በመከራከርም እንዳንጉላላ አንኳር ጉዳያችሁን አተኩራችሁ ወደ ፍርዱ እንድናመራ ይሁን። በሉ እርቦቅ በሉ። መቼም ክቡር ዳኛ የበዓል ቀናት በዙ ይቅር ማለታችን ስራ ይሁን እምነታችን ትታደስ ሀገራችን ማለታችን ነው ጥፋት የሆነብን እኮ ለሀገር ለወገን እኮ ማሰባችን ነው ያዋረደን ክቡር ዳኛ ደግሞ አንተም ብሎ ለሀገር ለወገን ሐሳቢ ስጋችን ረፍት እንዲሻ ነፍሳችንን ማጎልመሻ የሰራ ነው እንዲባረክ ወደ አምላክ ጸሎት ማድረሻ በወር 4-5 ጊዜ በዓል ቀን በመደበች በአንተ አይነቱ ባንዳ ሰነፍ ስራ ጠል ተባለች የመሆን ስራ አክባሪው በአንተ ትውልድ ስንቱ ሰው ባዘቦት የስራ ቀን ስንት ሰዓት ነው የምትሰራ ሳይሰራ ሊከብር የሚሻ ፈሪሃ እግዚአብሔር የሌለው በሙስና የተዘፈቀ የአንተ አይነቱን ይዛ ኢትዮጵያ ሀገራችን ዳብት ባሪ ብዛ አንተንም ታውቃለህ ለምን ላይ ሆታብላለህ አባቱን ይሉንታ የእምነታቸው ጥብቀት ላፍታ እንኳን ታይፈታ ፊትም እያዩ ያህን ባለ ጠጋ ታይሉ በቅንነት ፈጣሪያቸውን አስቦ ቢያገለግሉ በስልጣኔ በጥበብ ዓለምን ቀልበው ቁጭ እንዳሉ አንተንም ታውቃለህ ለምን ላይ ሆታብላለህ አንተ ግና በሰይጣን ዘር ፍሬ ልብ ተሟቸና የኃያል እግዚአብሔር ኃያል መንፈስ ታጥሎቻቸና ጥቂት እንኳን ሳትሰራ ሳትደክም ከነፍስ ጨክነ ስጋ ልታክም ሌብነትን ለኩራት ዝርፊያን ደግሞ እንዳስራት ቆጥረህ ተንገባረህ ደሞዝ ትበላለህ ኮራ ብለህ ተው ታዲያ በዚህ አይነት እንዴት አይመጣ ድህነት ለምን ሳይጠፋ ድህነት ወይ መቼ ብቻ ሆኖ ዝናብ የለም ይህ ዓመት ቁጭ ብላችሁ እርዳታ ጠብቁ ስትሉ ነው የነበረው አይምሯችሁ ተዳፍኖ ምን ፍቅና ዘግቷችሁ ነው እኔም አንተም መጥቀሜ ነው ዓመቱ እንደው ዝናብ የሌለው ከሌለ ቤት ናና ቴሌቪዥኑን ነው ራዲዮውን ስማው ጉድ እኮ ነው መቼም አንተ እንደምትለው ከአይን በላይ ሆን አዝመራው አሽቶ ምድሪቱ ፍሬ ሰጣ ሁሉ ሞልቶ ከአይን ጆሮህን አምነኸው በስራ ይከበር ብለህ እንጂ ታዲያ ጎበዝ አሁን ለሀገር ድህነት አምጭ የሚባለው ስራ ፈታ ፈራይንካኝ እርዳታ እያለልኝ የሚለው ነው እግዚአብሔር ያውቃል ብሎ አፈር የሚገፋው ሐሳብንማ ለእምነታችን ሀደርንማ ዘሩ ፍሬ አፍርቶ እንደ ዘር ቢዘራ ላይ ያጋድዱ ሸት በወጉ ላይ የተንፍትፍትና ምርቁን አጠርጥረን ሐቁን በከስኪያን ያረገችውን እልቆ በሳፍርቱ ለታ ታሪኩን ለመጪው ትውልድ መንገር አለብን እውነት በርግጥ ምንም ይሁን ምንም በተስካንዶ አታፍርም ተብረም የጥንት አለቷ መሰረቷ አይናወጥም ሌባ ታላስ መሳውላ ጊዜ ከድሞት ይሄዳል እሷ ግን በሕያውነት ሕያው አምላክ ያኖራታል እርግጥ ነው የጥንት አባቶች ትልቅ ነገር ለኢትዮጵያ ማድረጋቸውን አልካድንም ነገር ግን አንድ ጊዜ ብቻ የተሰራውን እያስታወስን ዘውትር አብዝዞ ደንግዞናል ለመስራት እንድንጥር ስለዚህ ያለፈው አልፏልና ለዛሬው እንዳይጠቅም አውቀን ይሄን ታሪክ ወግ የምትሉትን አሽቀንጥረን ወዲያ ጥለን እርስ በርስ ተደጋግፈን በጋራ ህብረት መስርተን በኩል መንፈስ ለስራ ቆርጠን መነሳት አለብን እግዚአብሔር ይስጥ ወንድሜ ስላልከው ያለውን
በደሜ ይሄ ነው የማይገባኝ ተረተረት ላሜ ቦራ ላም አለ በሰማይ ነገር አይዳሰስ ባዶ ጉራ ለመሆኑ ከናንተ ሌላ አልነበረም የሚኖር ህዝብ እንጂ ወይንስ እናንተ ስትሰሩ ቆሞ ነበር የሚሰራው? እስቲ አስረዱኝ፣ እስቲ ቦቦ አስረዱኝ። የዛን የተሰራው ከጦርነትና ህንጻ ሌላ ለዛሬ የሚጠቅም ዳግም የሰላሜ ሰው የታመንሁበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ። ለዛሬኛ ማንነት ነውና አትላንት መሰረት ታዲያስ እንዴት ይቻለናል ጎበዝ እነዚያን አናብስ መርሳት? ይልቁንም የእነርሱ ኃይል ጥበብና ብርታታቸው በስጋችን ተዋህዶ በደማችን ይሰርጸው ግብራቸውን በመዘከር ፍኖታቸውን በማየት ቦኛቸው ንቃ ብለን ይሻለናል በፍቅር ብንዘም ያስኳላ ጠበብትም ሆኑ የበተስኪያን ሊቃውንት በታሪክ በድርሳናቸው አብዝተው እንደሚያትቱት የበተስኪያን ታሪክ የኢትዮጵያ ታሪክ ደግሞ የኢትዮጵያችን ታሪክ የበተስኪያን ታሪክ እንደሆነ ስለሚያምኑበት ኢትዮጵያ ያለ ርትዕት እምነት ጥፍር እንደሌላት ነብር ነው የምትጠቀስ። ታሪክ ነው አትሰርዘው አትደልዘው። ቆይ ታሪክ ይፋቃል እንዴት አርጎ በማንስታት በልመልስ አምጣው እውነት ነው የተናገሩት እውነት ነው። እንዴት ነው ነገሩ? ይሄ ነገር አዎ እውነት ነው። ማንኛውም ኢትዮጵያዊም እየዘከረ የሚኖር ነገር ግን እኔ የማስበው በአንድ እምነት ብቻ ሻመት ሳንለወጥ በመቆየት ከተለቀነው ዓለም ጋር እጅጉን ተራርቀናል። አዳዲስ ከመጡት ደግሞ ብንሞክር ምን ይለናል? ለቆየም አይመስለኝም የሚለካው የእምነት ጥራት ወንዙ ውስጥ ቢቆይ እንጨት 40 ዓመት አይለወጥ ከተወደሙ እንዲህ ነው አስረግጦ መንገር እንደው እኮ እናንተው ባለጌ የገባበት ሸንጎና ዝንብ የገባበት እርጎ አንድ ነው። ሸንጎም ይበጠበጣል፣ እርጎስ መቼ ይጠጣል? ያለ አፈጣጠር ያለ ጸባዩ ነብር ዥንጉርጉርነቱ ኢትዮጵያው ጸባይ መልኩ ላይለውጠው ላይቀይረው የታዘዘው ያምላክ ቃል ነው። ለውጥ ብለንማ እኛ ቢያድነን አዲሱ እምነት መፈወስ መሻታችን እውነቱን ረስተን ገባ ነበር። ወይስ ምንድን ነው ያገራ ያለ ይደረጋል ያለ ይፈለጋ ሁሉ አልኖር ቢለኝ ወደሚያድነኝ ተመለስ። ንስሐዬን ገብቼ ወደ ቤቱ መጣሁ። እናም ተፈወስኩ። እኔ የምለው አይቻልም ወይ መበልጠግ ወግ ሃይማኖትን ሳይጥሱ አይቻልም? ኧረ እንዴት ይቻላል? ፈጣሪን አጋዥ በማድረግ እየሰጠን ይርሱለው። እስቲ በሞቴ እስራኤሎችን እስቲ አስቧቸው ሰንበትን እየቀደሱ የት እንደደረሱ። እንደው ሃይማኖት ተሌላቸው ህዝቦች እምነትን ተመቃረብ ለምን ተነሱ? ይኸውልህ ሩቢላ መኪና
መርከብ መሳል ለምን ተነሱ አታማ ሃይማኖት አልተቀየረ ስልጣኔ የለም እኮ ነው አመብላት ፊላንድ አፍታ ጀግኖች አባቶችን አስባቸው ጀግናው አጤ ቴዎድሮስ አጤ ዮሐንስ ታሻህ ምን ይልክ አስባቸው ዛሬ ክደት ምን ፍቅርና ሞልሆን ምን ብለው እንዳሳፈሩ እንዴት ይረሳል አባቴ ስልጣኔን በኢትዮጵያ መጀመሪያ እንዳላሳየች ጊዜ በሰጣቸው ቅሎች ኋላ በበቀሉ ቀንዶች ድህነት አምጪ ተባለች። ነገሩ የልብ ልብ የሰጣቸው የቤተ ክርስቲያን አርምሞ ነው። አርምሞ ጥቅምም ቢኖረው ሲበዛም ጉዳት አለው። እኔም ምለው ለጀማው በሞላው ከሌሎች እምነት በላይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ያደረገችውን የማይሞት ውብ ስራዋን በግልጽ ነግሮ ማምነውን አካፋን አካፋ ነው ብሎ የእውነት ታሪክ መስክሮ የሚገባትን ክብር ዛሬ ሊሰጣት ይገባል። እዚህ አሻውም ቀጠሮ ከዚህ ውጭ ግን ለዛሬ ጥቅም ተብሎ እውነታውን እያወቁ ማድመስፈሱን አስመስሎ ነገርን ጨርሶ መዘንጋት ትላንትን ቸል ብሎ የሚያስጠይቅ ነው ሁሉ አድሮ በስሜት ጠንካራ ነገር በመናገር ይቅርታ ግን ጎበዝ የሃይማኖት ነገር ያሳጣል ብዙ ይሉኝታ ግልፍቲያ ያስቆጣችሁ ዳግም ይቅር በሉኝ የውስጥ ቅናቴ ነውና በክፋት አትርጉሙብኝ ክቡር ዳኛ ወግ መንዛቴን ቋጭቻለሁ ትክል ወርዴን ነቅያለሁ አንተም በቅለውጥና ተለክፎ የሚዛብረው አንጎልህ በኮስትሮ ታስተዋለው አያሌ ነው የተነገረ ጥቂት በማንኪያ ለሰው በአካፋ ከሚዘርፉ ከለምድ ለባሽ አታላዮች ከሴራቸው የሚጠብቅህ ከጥገኝነት አላቆ በአንተነት የሚያኮራ እናም ወንድሜ ልምከርህ ቆም በለህ ራስህን ፈትሽ ነገ ከትላንት ዛሬ ነው ለለውጥ ቅርብ ደግ እንግዲህ ይብቃና ከዚህ ግራ ቀኙን አድምጠናል ሞገታቸውን ሰምተናል ፈጣሪ ከታደሉት ብዙ አሳያል እድሜ መስታወት አባቶቻችን የሚሉት እውን ሆኖ ዛሬ አገኘሁት ሲሻሻል በእውቀት ሲደረጅ ይማራል አባትም ተልጅ አሉ ውስጤ እጅጉን ደስ ነው ያለው የምሬን ነው የምላችሁ በተስኪያን ምን እንደሆነች እማምኑ ምን እንደሚሏት ጥሩ አድርገን ተገንዝበናል የአባቶች ስርዓት ነውና ብይን ከመስጠቴ ቀድሞ ፍርድ እንዳይሆን ለአንዱ ቀንቶ ለአንዱ ጠሞ የጀማው ሐሳብ ምንድነው እስቲ እንስማው ክቡር ዳኛ አሁን ድረስ ሀገራችን ከውጭ የሚጎርፉ ጎብኚዎች እየመጡ የሚያዋቸው የቤተክርስቲያን ንዋያተ ቅድሳት ሁሉን በመልክ አዘጋጅታ ለሀገር ገቢ ታስገኛለች ከቅርሱም ጥበብ ሌላ ጥሬ ገንዘብ ባስገኘች ገቢ መከልከሏ ሳንሳት እንዴት ድህነት አምጪ ትባላለች ክቡራኛ እውነት ታሪክህ ጠፍቶህ ነው
ወይስ ጊዜያዊ ጥቅም አታሎ ከአሕዛብ ጋር በአንድነት ቤተ ክርስቲያንህን የሰደብ? እንጃ እኔ ግን እጅግ አዝኛለሁ በዚህ ክፉ ድርጊት። ክህነት የለኝም እንጂ ወላዲተ አምላክን አሁን ነበር ማወግዘ። መልካም እናንተ ወገን ምን ይላል? ከሳሽ ሽጥላ እንዳለው ዘመን የሚያፈራቸውን የብልጥግና ውጤቶችን ከቅጽረ ቤተክርስቲያናችን እየተጠቀምንባቸው አይደለም። ነገር ግን ከስርዓት አንጻር ስርዓት የማይጥሱ አስፈላጊ አዳዲስ ነገር በመጠቀም ከወቅቱ ጋር እላለው መሄድ አለብን። እናም ክቡር ዳኛ እስካሁን በበደልኩኝ ይቅርታ ይደረግልኝ። አምላክ እስራኤል እስኪ ተመልከት። መቼም አንተው ፈልገህ እንደማትረሳኝ እርግጠኛ ነኝ። እንዴት ነው? አስታወስክ አይደል? ስልጣን ያሻን መምረጥ ነው። ደግሞ በዚህ በሀገር ባህል እኮ ጣልፎ መውሰድ እንጂ ሌላ ምንም የለም። የትኛ ትሻላለች? ይህች ትሻላለች ወይ ይህችኛው? ይህች በኔ ሆነብህ፣ ግድ የለም በኔ ጣለ። በተወገዘ በተጠላ ባህል ተይዘህ ያለ ፍቃድ ያስገድደህ ልትወስደኝ እንዳልነበር ወይ እናቴ ረጉድ በናገር ውርዳኝ። የስልጣኔ ልኩ አልገባቸውም። ከምላሳቸው የስራቸው ክፋት ቀድሟልና ይቅርታ ይጠይቁን፣ ንስሐ ይሰጣቸው፣ ከጥፋታቸው ይማሩ እላለሁ። ይቅርታ አድርጎልኝ አጥፍቻለሁ። ዋናው መምጣቱ ነው። ሕያው ሆኖ የሚዳሰስ ተዋህዶ ላደረገችው ውለታ ማንም ሊክዳው አይችልም። ቢክድም ያፍራል በቆይታ። ቤተክርስቲያንም ብትሆን ከዘመኑ ጋር ተስማምታ የሚያጎድፍ ቃል ስትሰማ ዝም ሳትል በቸልታ ለተተኪው አዲሱ ትውልድ የማንነቱን እውነታ ሳይበረዝ ሳይከለስ እንዲያውቀው በቀጥታ ዘመኑ በሚጠይቀው መንገድ መሄድ አለባት በቀጥታ። ደግ ብላችኋል፣ በወጉ አድምጣችኋል። እንግዲህ ስንጠቀልለው አቶ ሀረገወይን እንዳለው የርትዕትን ሕግ ሁሉንም ስንመረምረው ሥራ መፍታትን የሚሰብክ ስልጣኔን የማይሻ አንዳችም እንደሌለ ነው። ሌላው ኢትዮጵያ ሀገረ እግዚአብሔር ናትና የበዓል ቀን ሊኖራት ግድ ነው። የሥራ ፍሬ ማስባረኪያ ሰማዩ ዳኛ፣ ሕዝቡም ቅንነት የሚኖረው የግብረ ገብ ትምህርትን በስርዓቱ ሲማር ነው። ሆይ
በሌላ ዓለም ስናቀው በራዲዮና ስንሰማ የበዓል ቀናቸው ለጉድ ነው። የአይጥ ቀን የውሻ ለቲማቲም ሁሉ እያሉ መፈርጠጉ አልታጎሉ። እኛ አምላክን ማመስገኛ ብንመድብ የበዓል ቀናትን እንዴት ነው የሚያስኮንን? በበልጠግም እኮ ፈጣሪ ሲያግዝ ነው። ስለሆነም የከሳሽና የሌሎች ወንድሞቹ መከራከሪያ ሐሳባቸው አንዳንድ ጠቃሚ አስተያየት ሲኖረው ስልጣኔን በምላስ መስበክ፣ በምግባር ተልከስክሶ መገኘት ይህ አጓጉል ሥራ ነው። ከሀገር ከወገን የሚለይ ከሃይማኖት እንደሚታወቀው በመልካምም ሆነ በመጥፎ የተመዘገበ ታሪክ ሊያውም በሀገር ደረጃ ማንነትን ቆሞ የሚሳብ በየትኛውም ዓለም ላይ አይደለም ዛሬ የሚቀየር ታሪክ ስለሆነ ግድ አለበት መዘከር። እርግጥ ነው። ሁሉንም ሳስተውል ቅንጭላት ላለ እንዳሳክብህ ታሪክ ስለማዛነፍ ግራ ቀኝ አድምጬ ነውና ልፈርድበት በትል የቀራለ በልሳል አድምጥህ። እንግዲህ ክቡር ዳኛ መቼም ባልናገረው የሚቆጭ ሀቅ ነውና ተናግሬው ለይለት። በእውነት ሀገር መጥቀም መገደፍ እየዘረፉ መሆኑ ያሳፍራል። እኔ ውርዴን ነቅያለሁ። ግና ገብረየስ ወዲህ ይዘውና በጣም የምታዩት ሰው ቤተ ክርስቲያን ተጠግቶ ቄሰ ገበዙ አባታችን ጋር ነው የሚኖረው። ታዲያን ልቀም ይሉት አባታችን በእምነት ቢያስጠጉት የቤተ ክርስቲያን ቅርስ እየዘረፈ ሲሸጥ እጅ ከፍንጅ ይዤዋለሁና የሸጠለትን ሰው ሊያሳየኝ ቃል ገብቶልኛል። ምን ትላለህ? ይቅር በሉኝ፣ በክርስቲያን ይቅር በሉኝ። ገንዘብ አታለኝ ነው ተሳስቼ ንጹሕን ሰው አታለልኳቸው። ይቅር በሉኝ፣ ይቅር በሉኝ፣ በክርስቲያን ይቅር በሉኝ፣ ይቅር በሉኝ። ማን ነው? አክሲማሮስ እሱስ አሁንስ ምን ትላለህ? ባካችሁ ማሩኝ፣
ይቅር በሉኝ ማሩኝ ይቅር በሉኝ እግዚአብሔር ቢወደኝ ቢያከብረኝ ነው ዛሬ ከዚህ ያቆመኝ ከሐሰት ሀብትና ንፍረት እንዲሻል የሀቅ ድህነት ውሸት እጅግ ቢደጋገም ላይ ቀየር ወደ እውነት ሺህ ጊዜ ስለሰማሁት እውነት አድርጌ ቆጥሬ ለሰዎች መስበኩን ያዝኩት ጊዜው ስላስገደደኝ አላስበው አልኩት እባካችሁ ማሩኝ ማሩኝ እንግዲህ ምን እናደርጋለን እኔማ ምርጫ ህዝቡ ቢቀበለኝ እሺ ቢለኝ ልመራው እምቢ ብለኝ ደግሞ እባካችሁ ማሩኝ ማሩኝ ይቅር በሉኝ እውነት ለመናገር ግን ለጉሮሮዬ ብዬ ነው እንዳይጠፋ የዕለት ጉርሴ እሱማ ግልጽ ነው እኮ ልቤስ ያውቀዋል ይለያልም ከምላሴ እንዴት ነው እባካችሁ ማሩኝ ይቅር በሉኝ ዳኛ ጀማው ቢፈርድብኝ ባጎቴ ተቀበላለሁኝ እባካችሁ ብያለሁኝ አጉረጠናኝ እስቲ ሸከፍ አድርገና ሰው ሀረጎይ እኔ እንደ ወንጀቴን በላኝ እኮ ተነስ እስቲ እንደው ተጨካክነን እንዳንጨካከን እንደርስ በርሳችን እንደይ እስቲ ልቀጣተው እናቴ የሚያንጽ ትልቅ እውቀት መማራው ታለፈ ስህተት አሊያ እንደ ሌሎቹ ታፈርኳ ይመልሰኝ ማለት እንዳዛበቀን ይኖራል ማንወጣ ዝቅት ለሚያልፍ ቀን የማልፍ ቃል ተማውራት ይጠብቀን ፈጣሪያችን ያጋልጣልና ለማት አሜን 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 እንግዲህ አንድ ቆርቆሮ ማርና ውብ ሰንጋ ፈረስ ሲሰግር
ለሐረጎይን መካሻ ቃል ገብተሃል ልትገብር። አሁን ግን በመጠጠትህ ቆርቆሮ ማሩ ቀርቶልህ ፈረሱን ብቻ እንድትሰጥ ይሁን። መቼም እኔ ምንም የምለው ነገር የለም። በጎ የሰራንለት ልጅ ቢበድለን ሁላችንም በጎ ከማድረግ ወደ ኋላ አንልም። አዎ አጋንንት ይክፋው እንጂ በጎ ከመስራት ወደ ኋላ አንልም። መጠፋፋት፣ መበላላት ለማንኛችንም አይበጅምና ይቅር እንበል። አዎ ወገኖቼ እኛው የተጎዳን እንተው። ጠላቶቻችንንስ አውቀናቸው እንጠነቀቃለን። ከውስጥ ሰዎች ግን አምላክ ሆይ አንተው ጠብቀን። አሜን አሜን አሜን። በሉ እንግዲህ እዚህ ፍርዱን እንቋጨው። በሉ ልጆች አሁን ተሳሳሙ፣ የፍቅር ማዕዱንም አቅርበው። አሜን። እርቃችሁን የመጨረሻ እርቅ ያድርግልን። አሜን። ዳግም ጸብ፣ ዳግም ብጥብጥ በመካከላችን አይኑር። አሜን። Thank you.